በቃል ኪዳኗ የ8ኛው ሺህ ዘመን ትውልድ ከዲያብሎስ እስራት፣ ከሱስ፣ ከዝሙትና ከተለያዩ ኃጢአቶች የሚድንባት ቅድስት እናት መሆኗን ገና ሳትወለድ መልአኩ የተናገረላት፣ ስምሽን የጠራ መታሰቢያሽን ያደረገ ዜና ገድልሽን የሰማ ቅዱስ ስዕልሽን በቤቱ ያስቀመጠ በሰማያት የክብር አክሊልን እሰጠዋለሁ ስሙንም ከስምሽ ጋር በሕይወት መጽሐፍ ጽፈዋለሁ ብሎ ጌታችን ቃል ኪዳን የሰጣት፣ ገና ሳትወለድ በስሟ ጽላት የተቀረጸላት፣ የንጉሥ ዲዮቅልጥያኖስን የጋብቻ ጥያቄ በመሸሽ ወደ አርማንያ ሀገር የተሰደደች፣ የአርመኑ ንጉሥ ድርጣድስ ለጣዖት አሰግዶ ሊያገባት በፈለገ ጊዜ በእምነት ጸንታ ብዙ መከራን የታገሰች፣ በመስከረም 29 ቀን አንገቷን ተቆርጣ በሰማዕትነት ያረፈች፣ ከእረፍቷ በኋላ በጸሎቷ ንጉሥ ድርጣድስን ወደ እሪያነት የቀየረችውና ተጸጽቶ ወደ ሃይማኖት በተመለሰ ጊዜ በምልጃዋ የፈወሰችው፣ ለአርማንያ ሀገር ሰዎች ክርስትናን መቀበል ተጋድሎዋና የሰራችው ተአምር ምክንያት የሆነላት፣ በጸሎቷና በምልጃዋ የክርስቲያኖች መመኪያ የሆነች ገድለኛዋ እናታችን ሰማዕቷ ቅድስት አርሴማ ነገ ታኅሳስ 6 ቀን ቅዳሴ ቤቷ የተከበረበት ዓመታዊ መታሰቢያ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቷ በቅድስት አርሴማ ጸሎት ይማረን ይቆየን።